ከ1800 እስከ $2000 ይከራያል። ለዚህ ኦሮሚያ ህንጻ ፊት ለፊት ምናልባት አይተው እንደሆነ ዘነስት የሚባል ህንጻ አለ። እሱ ቢልዲንግ ላይ እንደዛ ነው የተከራዩት። 1500 2000 እስከ $2700 የሚደርስ ነው እና በጣም እስከ $2000 ምናምን ቦር አሁን ነው ሐሳብ የለኝም ግን $100 እንዴ በዶላር በብርማ ካሰላው 150 ሺህ ከዛ በላይ። ዛሬ የምገኘው ሳር ቤት አደባባይ ላይ ነው። ሁለት ጥያቄዎችን አዘጋጅቻለሁ ለሰዎች። የመጀመሪያው ጥያቄ ሳር ቤት የሚለው ስያሜ ከምን መጣ የሚለውን የምጠይቃችሁ ይሆናል። ከዛ በኋላ ደግሞ ገስት ሃውስ፣ ለምሳሌ ሳር ቤት አደባባይ ብዙ ዲፕሎማት ያሉበት ቦታ ነውና እዚህ ጋር ገስት ሃውስ ወይም ደግሞ የእንግዳ ማረፊያዎች ምን ያህል ይከራያሉ ወይም ደግሞ የኪራይ ዋጋ አፓርትመንቶች ምን ያህል ነው የሚለው እስኪ ሰዎችን እየተዛወርኩ የምጠይቅ ይሆናል። አብራችሁን ቆዩ። በምን ሙያ ላይ ነው የምትሰራው? እኔ የምሰራው ማርኬቲንግ ላይ ነው የምሰራው። ኦኬ። ማለት ምን ማርኬቲንግ ነው? የተለያዩ ማርኬቲንጎች እሰራለሁ። ብዙ ቦታዎች ነው የምሰራው። አንዳንድ የሪል ስቴት ማርኬቲንጎችንም እሰራለሁ። ከሪል ስቴት ውጭ የመኪናና ሌሎች ማርኬቲንጎችንም እሰራለሁ። እስኪ እዚህ አካባቢ ለምሳሌ አንድ ጥያቄ ልጠይቅ። የመጀመሪያው ሳር ቤት የሚለው ስያሜ ከምን የመጣ ይመስላል? ሳር ቤት ያው ሳር ቤት አካባቢ ብዙ ሳር ቤቶች አሉ ይባል ነበር በተለምዶ። ስለዚህ ስያሜው ከነዛ የመጣ ይመስለኛል። ስለዚህ ከዚህ በፊት ብዙ ሳር ቤት በሳር ቤት የተሰሩ ቤቶች ስለነበሩ የተሰሩ ቤቶች ባህላዊ ካልቸሩን የጠበቁ እነዚህ ካልቸራል ሃውስ የሚባሉ እንደዛ አይነት ቤቶች ናቸው ብዬ ነው የማምነው። ለዛ ነው ሳር ቤት የተባለ። ብዙ ጊዜ አይተህ እንደሆነ ወደ ብስራተ ገብርኤል ሳር ቤት አካባቢ ስቲል በሳር የተሰሩ የጎጆ አይነት ቅርጽ ያላቸው በጣም ትራዲሽናል ቤቶች አሉና ለዛ ነው። እሺ፣ ሌላ ሁለተኛው ጥያቄ ደግሞ ለምሳሌ እዚህ ገስት ሃውስ አለ አይደለ? አንተ ማርኬቲንግ ላይ የምትሰራ ከሆነ በደንብ ይሄን ታውቃለህ ብዬ አስባለሁኝ። ገስት ሃውሶች ምን ያህል ይከራያሉ? እንደገና ደግሞ የኪራይ ዋጋ ምን ያህል ነው? እዚህ ሳር ቤት አካባቢ ብዙ ጊዜ ገስት ሃውሶች ፈርኒሽድ ተደርገው ነው የሚከራዩት። ያ ማለት ከውጭ የመጡ ሰዎች ሙሉ አክሰሰሪው የተሟላለት ቤት ፈርኒሽድ የተደረገ ቤት ነው የሚፈልጉት። በጣም አሪፍ ነው የሚከራየው። ከባለ አንድ መኝታ $1500 ጀምሮ እስከ ባለ 3 እስከ $2700 ይከራያል። አሁን እዚህ ኦሮሚያ ህንጻ ፊት ለፊት ምናልባት አይተው እንደሆነ ዘነስት የሚባል ህንጻ አለ። እሱ ቢልዲንግ ላይ እንደዛ ነው የተከራዩት። 1500 2000 እስከ $2700 የሚደርስ ነው እና በጣም አሪፍ ነው። ለምሳሌ ምን አለ መሰል አሁን ይሄን ጥያቄ አንተ ማርኬቲንግ እንደመሆነ መጠን አሁን አንድ ሰው ገስት ሃውስ ሲከራይ ለአንድ ሳምንትም ሊፈልገው ይችላል፣ ለአንድ ወርም ሊፈልገው ይችላል፣ 2 ወርም ይለያያልና ፔመንታቸው አሁን 1500 ያልከው ዶላር በወር ነው? 1500 በወር ነው። ሲጀመር ገስት ሃውስ ላይ ሚኒመም 2 ወር ነው የሚከራየው እንጂ ከ2 ወር በታች አያከራዩ። ከ2 ወር እስከ 2 አመት እስከ 1 አመት የሚከራዩ ሰዎች አሉ። ኮንትራት አንዴ ትይዛለህ። ለዛ ነው ሙሉ በሙሉ ፈርኒሽድ የሆነ ቤት ሞር የሚመረጠውም ለዛ ነው። ኦኬ። ስለዚህ በጣም አመሰግናለሁኝ ለመረጃ። ያው ማርኬቲንግ ስለሆንክ አንተ ይመለከታል ብዬ ስላሰብኩኝ ነው ይሄን ጥያቄ እየጠየቁ አብረኝ ስለቆየኝ በጣም አመሰግናለሁ። ችግር የለም። መልካም እሺ። ቤት ላይ ገስት ሃውስ ምን ያህል ይከራያል ብለሽ ታስቢያለሽ? ሳር ቤት ዲፕሎማቲክ መንደር ስለሆነች ከ1800 እስከ $2000 ይከራያል። ያ ማለት በወር ነው? በወር። ኦኬ። ስለዚህ ለምሳሌ ማለት ነው አንድ ሰው ለምሳሌ ገስት ሃውስ ማለት 1 ወርም ሊቆይ ይችላል፣ 2 ወርም ሊቆይ ይችላል፣ ሳምንትም ሊሆን ይችላል። ምን ያህል ይከራያል? ለምሳሌ ሳምንትና የ1 ወር አንድ አይደለም። የ1 ወር ልክ አይደለም፣ ግን ያንን ካልኩሌት ማድረግ አይሻልም? ኦኬ። ስለዚህ በአንቺ ግምት ከ1800 እስከ $2000 ይከራያል። ከ1800 እስከ $2000 ይከራያል። ኦኬ። ሳር ቤት የሚለው ስያሜ ከምን የመጣ ይመስልሻል? አይ ዶንት ኖ። ግምትሽ ሳር ቤት የሚለው ስያሜ ከምን የመጣ ይመስልሻል? ባንቺ ግምት ማለት ባንቺ እይታ። ሳር ቤቶች የመጣ ይመስለኛል። ኦኬ። ከተሰሩት ሳር ቤቶች ውስጥ ሳር ቤቶች። እሺ። ከዚህ በተጨማሪም ደግሞ ለምሳሌ ገስት ሃውስ እዚህ ምን ያህል ይከራያል ብለሽ ታስቢያለሽ? ገስት ሃውስ ማለት የእንግዳ ማረፊያዎች አሉ አይደለ? ምን ያህል ባንቺ ግምት ማለት ነው? አይ ቲንክ በዶላር ነው ሜንሊ የሚከራዩት አይደለ? እስከ $2000 ምናምን ቦር አሁን ነው ሐሳብ የለኝም ግን ይመስለኛል። ስለዚህ አሁን ለምሳሌ አሁን ካልሽው አንፃር ስነሳ ለምሳሌ ሳር ቤት ላይ ገስት ሃውስ በዶላር ነው የሚከራየው። ለምን የሚከራይ ይመስልሻል? በዶላር ያው በኤዩ የሚመጡ እንግዶች አሉ፣ ፕላስ ከዲያስፖራውም ይወደዋል አካባቢውን። ስለዚህ በዶላር የሚከራይ ይመስለኛል።
ስለዚህ አፍሪካ ዩኒየን እዚህ ስለሆነ ነው። እንደገና ደግሞ ሌሎች ኤምባሲዎችም አሉ፣ ተጨማሪ ኤምባሲዎች ማለት ነው። እስኪ ለምሳሌ ምን ኤምባሲ አለ ብለሽ ታስቢያለሽ? I don't know ወረድ ስትል I think ሪፐብሊክ ኦፍ ኮንጎ ምናምን አለ ልበል። ከዛ ምንድን ነው ያለው የቫቲካን ኤምባሲ አለ። ከዛ I think ከጀርባ ምንድን ነው ያለው ካናዳ ኤምባሲ አለ። ማቀው እሱ ነው። ሳር ቤት ነው የምንገኘው አሁንና ሳር ቤት የሚለው ስያሜ ከምን የመጣ ይመስልሻል? አንቺ እኔ እዚህ ጋር ሳር ቤቶች አሉ፣ ሁለት ጎጆ ቤት ነገሮች ከነሱ ተነስቶ ይመስለኛል። እሺ፣ ስለዚህ ለምሳሌ ገስት ሃውስ ሳር ቤት ላይ ገስት ሃውሶች አሉና ምን ያህል ይከራያሉ በግምት ባንቺ እይታ ማለት ነው? እዚህ አካባቢ ገስት ሃውሶች የሚከራዩት በዶላር ነው እኔ እስከማውቀው ድረስ እና ከ1500 እስከ 1800 ባለው ሬንጅ በቃ ከ1000 እስከ 1800 ባለው ሬንጅ የሚከራዩ ይመስለኛል። በዶላር አዎ፣ እንዴ በዶላር በብርማ ካሰላው 150 ሺህ ከዛ በላይ ያው ይለያያል። ለምሳሌ ገስት ሃውስ ስትከራይ የአንድ ሳምንት አለ፣ የአንድ ወር ሲሆንና የሁለት ወርም ሲሆን የሶስት ወርም ሲሆን ይለያያል እንደ ፓኬጁ ማለት ነውና አንድ ነው ብለሽ ታስቢያለሽ? አንድ ነው ብዬ አላስብም። ረዘም ያለ ጊዜ የሚቆይ ከሆነ ዲስካውንት ይኖራቸዋል ያስባለሁ። ለአጭር ጊዜ ለአንድ ሳምንት ወይም ለ15 ቀን ምናምን ሲሆን ደግሞ ከፍ የሚል ይመስለኛል እስከ 2000 ከዛም በላይ ሊሆን ይችላል። ገስት ሃውስ ላይ ሰርተሻል? አልሰራውም፣ ግን ያው እኔ እንዲሁ ከምሰማው እዚህ አካባቢ እዚህ ሰፈር ስለምኖር ኢንፎርሜሽኑን እሰማለሁ። እዚህ ሰፈር ነዋሪ ስለሆንኩ። ኦኬ ቴንክ ዩ አመሰግናለሁ። እንግዲህ እንደሰማችሁት አንድ ባለ አንድ መኝታ ከ1500 ዶላር እስከ 2000 ዶላር ይከራያል የሚል ሀሳብ ነበር የሰጠኝ። ማርኬቲንግ ስራ ላይ የሚሰራ ሰው ነው። ከዚህ በተጨማሪም ደግሞ አሁን አዲስ ነገር ነው ይዤላችሁ የመጣሁት። ቴምር ፕሮፐርቲ ደግሞ ሳር ቤት አደባባይ መቻሬ ሜዳ ላይ ተሻግሮ የሚገኝ ላይ ለገስት ሃውስ፣ ሬንት ሃውስ ወይም ደግሞ ለኪራይ ቤት እና ለእንግዳ ማረፊያ የሚሆኑ መኖሪያ አፓርትመንቶችን በሽያጭ ላይ ይገኛል እና አከፋፈላቸውም እስከ 3 ዓመት የክፍያ ጊዜ የሚሰጣቸው አሉ። ከዚህ በተጨማሪም ደግሞ በከፈላችሁ ልክ እስከ 30% ቅናሽ የሚደረግባቸው ቦታዎች ናቸው። ስለዚህ ለነዚህ ለኢንቨስትመንት ሆነ ለመኖሪያ ተመራጭ የሆነ ቦታ ነው። ከዚህ በተጨማሪም ደግሞ ብዙ የካሬ አማራጮች አሉን። ከ76 ካሬ ጀምሮ እስከ 151 የካሬ አማራጮች አሉ። እነዚህና ሌሎች መረጃዎችን ለማግኘት ስክሪን ላይ ስልክ ቁጥሬን አስቀምጥላችኋለሁ። በዛ መሰረት ሙሉ መረጃ ማግኘት ትችላላችሁ። ተጨማሪ ሳይቶች አሉን። አዋሬ፣ ጋርመንት፣ ቡልጋሪያ እንዲሁም ደግሞ አያት የሚገኙ ሳይቶቻችን አሉ። እስከ 90% የደረሱ አሉ። ከ8 ወር በኋላ የምትረከቧቸው እንዲሁም ደግሞ በ3 ዓመት የክፍያ ጊዜ ቡልጋሪያ የሚገኙ ሳይታችን አለ። እነዚህና ሌሎችን መረጃ ለማግኘት ታች በማስቀምጥላችሁ ስልክ መሰረት ሙሉ መረጃ ማግኘት ትችላላችሁ። መልካም ጊዜ